በዚህ ቪዲዮ ላይ ስለ ሶሻል ሚዲያ ማርኬቲንግ ወይም የማህበራዊ ሚዲያ ማርኬቲንግ እና ስለ ብራንድ አዌርነስ የተወሰኑ ነጥቦችን ኤክስፕሎር እናደርጋለን። ከዚህ ኮርስ ተጠቃሚ ሊሆኑ የሚችሉት አካላት ማን ማን ናቸው የሚለውን ለመጥቀስ ያህል አንደኛ የአነስተኛ የንግድ ስራዎች፣ ስታርታፖች ወይንም የማርኬቲንግ ባለሙያዎች፣ የማስታወቂያ ባለሙያዎች፣ መንግስታዊ ተቋማት፣ ተጽዕኖ ፈጣሪዎች እንዲሁም የዲጂታል ፕሬዘንሱን ለማቋቋም እና ለማረጋገጥ እየተቸገረ ያለ ማንኛውንም አካል ከዚህ ኮርስ ተጠቃሚ ሊሆን ይችላል ማለት ነው። መጀመሪያ ሶሻል ሚዲያ ማርኬቲንግ ምንድን ነው? የማህበራዊ ሚዲያ ማርኬቲንግ የምንለው ምንድን ነው? የማህበራዊ ሚዲያ መድረኮችን በመጠቀም ድርጅታችንን የምናስተዋውቅበት፣ የምርት እውቅና የምንጨምርበት፣ ከተመልካቾቻችን ወይም ከታዳሚዎቻችን ወይም ደግሞ ከደንበኞቻችን ጋር መገናኘት የምንችልበትን መንገድ የምንፈጥርበት እና ወደ ድር ጣቢያችን ትራፊክ መግፋት የምንችልበት መንገድ ነው ማለት ነው። አሁን ለመንግስታዊ ተቋማት የማህበራዊ ሚዲያ ማርኬቲንግ ምን አይነት መሳሪያ ሆኖ ያገለግላል ለሚለው አንደኛ ነገር ከህዝቡ ጋር ለመገናኘት ጥሩ የሆነ መንገድ ሆኖ ያገለግላል ማለት ነው። ሁለተኛ ደግሞ ፕሮግራሞችን ወይም ደግሞ ተነሳሽነቶችን ለማስተዋወቅም ጥሩ መሳሪያ ሆኖ ያገለግላል። በተጨማሪም ስኬቶቻችንን እና የእናንተ ስኬት እንደ ተቋም ያገኛችሁትን ስኬቶች ወይንም የምታዘጋጇቸውን ዝግጅቶች ለማስተዋወቅም ያገለግላል ማለት ነው። ከዚህም ባለፈ ደግሞ ከእናንተ ተቋም ጋር ተያያዥ የሆኑ እና አግባብ ያላቸው ባለድርሻ አካላት ጋር ለመነጋገር እና ስፖንሰር ሊሆኑ የሚችሉ አካላትንም ለማግኘት ከፍተኛ ጠቀሜታ ያለው መሳሪያ ሆኖ ያገለግላል ማለት ነው። አሁን ስፔሲፊካሊ ለመንግስታዊ ተቋማት ምን ልዩ ጠቀሜታዎች ያመጣል የሚለውን እንመልከት። አንደኛ ነገር ኢንክሪዝድ ቪዚቢሊቲ ነው። የማህበራዊ ሚዲያ አንዱ ጠቀሜታው ምንድነው? ከመደበኛ የመገናኛ ብዙሃን አውታሮች በተሻለ መልኩ ሰፋ ያለ ሰው ጋር የመድረስ እድል ይሰጣል ማለት ነው። ሁለተኛ ደግሞ ቀጥተኛ የሆነ የሁለትዮሽ ግንኙነት ይፈጥራል በእናንተ ተቋምና በደንበኞቻችሁ ወይም በተጠቃሚዎቻችሁ እና በሰፊው ማህበረሰብ መካከል ቀጥተኛ የሆነ የሁለትዮሽ ግንኙነት ለመፍጠር ያገለግላል ማለት ነው። ሶስተኛ ደግሞ ወጪ ቆጣቢ ነው። መደበኛ ማስታወቂያዎችን፣ ቢልቦርዶችን ወይንም በራሪ ወረቀቶችን ለማዘጋጀት የሚወጣውን ወጪ ኮምፕሊትሊ ወይም ደግሞ በከፍተኛ ደረጃ ይቀንስልናል ማለት ነው። ቢካዝ ቲክቶክ ላይ ወይም ፌስቡክ ላይ ወይም ዩቲዩብ ላይ ፖስት ለማድረግ ያው ፔይድ አድስ ካልሆነ በስተቀር ምንም አይነት ወጪ ስለማያስወጣ ማለት ነፃ ስለሆነ ነው። ከዚህም በላይ ደግሞ ምንድነው እነዚህ የማህበራዊ ሚዲያ መድረኮች በመረጃ ላይ የተመሰረተው ዳታ ድሪቭን የሆነ ውሳኔ መስጠት እንዲችል ይረዳል። አብዛኛዎቻችሁ እዛው መድረካቸው ላይ የተለያዩ ሀሳቦችን የሚሰጡ ትንታኔዎችን ፖስቶቻችን ላይ ስለሚሰሩልን ከነዚህ በመነሳት የተለያዩ ማሻሻያዎችን ማድረግ እንችላለን ማለት ነው ኮሚኒኬሽን ስትራቴጂያችን ላይ። አሁን ሶሻል ሚዲያ ማርኬቲንግ ላይ የማህበራዊ ሚዲያ ማርኬቲንግ ላይ የሰራነው ስራ ምን ያህል ስኬታማ ነው የሚለውን ለመለካት የተወሰኑ ቁልፍ የሆኑ ሜትሪኮች አሉ። ከነዚህ ሜትሪኮች ወይንም መለኪያዎች መካከል የመጀመሪያው ምንድነው? ሪች የምንለው ነገር ነው። ሪች ምን ማለት ነው? የእናንተ ፖስት ያደረጋችሁትን ይዘት ወይንም የለቀቃችሁትን ማቴሪያል ምን ያህል ሰዎች ተመልክተውታል የሚለው። ኔክስት ኪ ሜትሪክ ወይም ቀጣዩ ቁልፍ መለኪያ ምንድነው? ኢምፕሬሽንስ የምንለው። ኢምፕሬሽንስ ምንድነው? የእናንተ ይዘት የታየበት ጊዜ ብዛት ማለት ነው። ክሊክ ተደረገም አልተደረገም ማለት ነው። ሪች እና ኢምፕሬሽን ልዩነታቸው ምንድነው? ሪች ኢሴንሻሊ አንድ ጊዜ የታየበትን ጊዜ ነው ሪኮርድ የሚያደርገው። ፎር ኤግዛምፕል 1000 ሰዎች የእናንተን ኮንቴንት ካዩ እነዚህ ሰዎች 10 ጊዜ የሚዩት 20 ጊዜ የሚዩት ሪቻችሁ የሚሆነው 1000 ነው ማለት ነው። ኢምፕሬሽንስ ግን ምንድነው? አጠቃላይ ዲስፕሌይ የተደረገበትን ይመለከታል ማለት ነው። 1000 ሰዎች የእናንተን ፖስት ከተመለከቱና ከነዛ መካከል መቶዎቹ 2 ጊዜ ካዩት ኢምፕሬሽናችሁ 1100 ይሆናል ማለት ነው። ቀጣዩ ሜትሪክ ደግሞ ኢንጌጅመንት የምንለው ነገር ነው። ኢንጌጅመንት ኢሴንሻሊ ያሉት ኢንተራክሽኖች ማለት ነው። እናንተ ፖስት ያደረጋችሁ ይዘት ምን ያህል ላይክ አግኝቷል፣ ምን ያህል ኮሜንቶች ተደርገውበታል እና ምን ያህል ሰው አጋርቶታል የሚሉት ቁጥሮች ማለት ነው። ኔክስት ኢምፖርታንት ክሊክ ትሩ ሬት የምንላት ነው። ክሊክ ትሩ ሬት ማለት ምንድነው? እናንተ ፖስት ስታደርጉ ማንኛውንም ነገር ስትለቁ ኦር ኤኒ ካይንድ ኦፍ አፕዴት ስታስቀምጡ እዛ
ይዘት ላይ ያስቀመጣችሁት ሊንክ ወይንም አገናኝ ምን ያህል ሰዎች ነክተዋል ክሊክ አድርገውታል ነው የሚለው። ሶ የእናንተን ይዘት ተመልክተው ፖስቱን ተመልክተው ከመመልከትም አልፈው ክሊክ ያደረጉት ሊንኩ ምን ያህል ሰዎች ናቸው የሚለው ዛት ኢዝ ክሊክ ስሩ ሬት የምንለው ይሄ። ሶ ይህ አንዱ ወሳኝ ሜትሪክ ነው። ለኔክስት ደግሞ ኮንቨርዥን ሬት። ኮንቨርዥን ሬት ኢሴንሻሊ ምንድነው? ያው ከክሊክ ስሩ ሬቱ ኤክስቴንድ የሚያደርግ ነው። ሶ እንደ ምሳሌ እናስቀምጥና ፎር ኤግዛምፕል ሌትስ ሴይ አይ ሜክ ሰርት የሆነ ፖስት አዘጋጅቼ ዝግጅት አንድ ያዘጋጀሁትን ዝግጅት የሚገልጽ ፖስት አስቀምጬ ከዛ ተመዝገቡ የሚል የሆነች ኮል ቱ አክሽን በተን ወይንም ደግሞ ሊንክ አስቀመጥኩ። ሶ ኮንቨርዥን ሬት ምንድነው? ምን ያህል ሰዎች ናቸው ይሄን ፖስት አይተው ክሊኩን ሊንክ ከማድረግም ባለፈ ለዝግጅቱ የመመዝገብ ሂደቱ ሙሉ በሙሉ ያጠናቀቁ ሰዎች ምን ያህል ናቸው ነው የሚለው ማለት ነው። ሶ እናንተ በስቀምጣችሁት ኮል ቱ አክሽን በተን በኩል ይሄ ባይ ዘ ዌይ ኢት ዳዝ ኖት ሃቭ ቱ ቢ ጀስት ኢቨንት ሬጅስትሬሽን ብቻ መሆን የለበትም። ኢት ካን ቢ ዌብሳይታችን ላይ ሳይን አፕ አድርጉ ወይንም ግሩፓችንን ተቀላቀሉ ሊሆን ይችላል። ሶ ኢሴንሻሊ እነዚህን ታስኮች ክሊክ ካረጉት ሰዎች አንፃር ምን ያህል ሰዎች አክቹዋሊ ፎሎ አፕ አድርገው ሙሉ ፕሮሰሱን ጨርሰዋል የሚለው ማለት ነው። ኦኬ ሶ አሁን ኢንዲስ እቺኛዋ ሰብሴክሽን ላይ ዋት ኢዝ ዘ ሪተርን ኦን ኢንቨስትመንት የሚለውን እንመለከታለን። ሶ ቤዚካሊ ለምናስደርገው ኢንቨስትመንት ለምናፈሰው መዋለ ንዋይ ምን አይነት ጠቀሜታ እናገኛለን የሚለው። ሶ እቺኛዋን ቻፕተር ስፔሲፊካሊ ለገቨርንመንት ለመንግስት ተቋማት የለየናቸው ምንድነው? ምክንያቱም ከንግድ ስራዎች ሪተርን ኦን ኢንቨስትመንት የምንለውን እንመለከታለን። ሶ ኢን ዲስ ስሞል ሰብ ቶፒክ ላይ ሪተርን ኦን ኢንቨስትመንት ይቺ አነስተኛ ሰብ ቶፒክ ላይ ለመንግስታዊ ተቋማት ያለውን ሪተርን ኦን ኢንቨስትመንት እንመለከታለን። ማህበራዊ ሚዲያ ማርኬቲንግ ማለት ሶ ሪተርን ኦን ኢንቨስትመንት ኢሴንሻሊ የምናፈሰው መዋለ ንዋይ የምናደርገው ኢንቨስትመንት እና የምናደርገው ጥረት ምን ያህል ተመላሽ ጠቀሜታ እያስገኘልን ነው የሚለውን ለመለካት ማለት ነው። አሁን ለትርፍ ከተቋቋሙ የንግድ ስራዎች በተለየ መልኩ የመንግስት ተቋማት ሪተርን ኦን ኢንቨስትመንታቸውን የሚለኩት በትርፍ ወይም በተገኘ ገንዘብ ሳይሆን ለህዝቡ ላይ ማሳደር በቻሉት ተጽዕኖ ነው። ሶ ይህንን ሪተርን ኦን ኢንቨስትመንት ለመለካትን ነው ተጽዕኖ ማሳደር ችለናል ወይስ አልቻልንም፣ ስኬታማ ሆናል ወይስ አይደለንም የሚለውን ለመለካት የተወሰኑ እነዚህ ሜትሪኮችን እንጠቀማለን ማለት ነው። ሶ በካምፔናችን በኩል ወይም በማህበራዊ ሚዲያችን በኩል የህዝባዊ እውቅና እየጨመረ ነው። ሶ የእኛን ተቋም ስም እና የእኛን ተቋም ስራ ሬኮግናይዝ የሚያደርጉ ሰዎች ጨምረዋል የሚለው ማለት ነው። በሰከንድ ኢዝ ሃየር ኢንጌጅመንት ሶ ከማህበረሰቡ የመነጨ አክቲቭ የሆነ ቋሚ የሆነ ተሳትፎ ማለት ነው። ዘ ኔክስት ኢዝ ኢቨንት አቴንዳንስ ነው። ሶ ዋት ዊል ዊ ጌት ፖስት በማድረጋችን እና በተቻለ መጠን ቪዚቢሊቲ በመስጠታችን ለምናዘጋጀው ዝግጅት ተጨማሪ ተመዝጋቢዎችና ከፍ ያለ ተሳትፎ እናገኛለን ማለት ነው። በስተመጨረሻ ደግሞ ስቴክሆልደር ሳቲስፋክሽን ይኖረዋል ማለት ሶ ኢፍ ዊ ሃቭ አ ሰክሰስፉል የሆነ ስኬታማ የሆነ ሶሻል ሚዲያ ማርኬቲንግ ካምፔይን ስናደርግ እንደው ከስፖንሰሮቻችን ከአጋሮቻችን እና ከሰፊው ህዝብ የጥሩ ምላሽ ማግኘት የምንችልበት እድል ይጨምራል ማለት ነው።